ሌባ ቢታይ አይኔ ላይ አውሬ እባብ እንደ ዘንዶ ይመጣና አሁንም አለ አሁን ይታያል አለ ማርያም እግዚአብሔር በስማ ማርያም ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ በጣም ጎበዝና ጀግና የሆነ ተወዛዋዥ አስተዋውቃችኋለሁ። ስሙን ያስተዋውቃችኋለሁ። ወደሱ እንሂድ። ሰላም እንዴት ነህ? ባሪ ሰላም እንዴት ነህ? እግዚአብሔር ይመስገን። እስኪ ለተመልካቾች ስምን አስተዋውቃቸው። አየን ይፈጥ እባላለሁ። ተወዛዋዥ ግን በጣም ጠፍተሃል። ለምንድን ነው የጠፋኸው? ትንሽ ችግር ገጥሞኝ ነበር። ምንድነው? ምን አጋጠመ? ማለት በጣም መማር ጎይ ነበር። በሆነ ምክንያት መማር ጎይ ነበር። የሆነ ቦታ ምግብ በለውኝ እዛ ያ ምግብና ቢራ ተሰው ከማንኛውም ጋር ብቻ እዛ ጊዜ የተበከለ ምግብ ማለት ብቻ የተበከለውን ብቻ አላውቅም። እግዚአብሔር ነው የሚያውቀው። ከዛ ወደ እንትን አላስ እንደበለው ወደ ተቃጠለ እሳት ነደደ አይሞሬም ሳቱ እዛ ሚረዴ ተዋጠው ተጨናነፍኩ። ልቤን መጥቶት ብናረገኝ አንገቴን ንቃረገኝ እዛ ሱን የሚደርስልኝ አጣው። እዛ ጸበሎች እና መስላቸው ብሎ ጸበል ስጡ ስላቸው ጸበል ረጩ የሚደርስልኝ አጣው። እዛ እግዚአብሔር ያን እንደዛው ነታመ ማለት ነው። አዎ ያን ምግብ እንደበላው ማለት ከዛ ወደ መሐላ አስፋልት ወደ 22 ጀሮት ይወጥ ማታ ልብሴን አውልቄ ስሮጥ የሆነ ጓደኛዬ ያዛረገኝና ምን ነው ሲል የሆነ ቦታ ምግብ በልቻለ አይሞሬ በቃ ሊቀይረኝ ስል ከዛ ያልሽ እየሮጥ ነው ወተት ምናምን ገዛልኝ። ያ ወተት ስጠጣ አስታውቀው ወደታች ወደ ላይ ያለ ወተቱን ስጠጣ ወደታች ወደ ላይ ያለ አዎ። ከዛው ደግሞ የሆነ ቄስ ተገኘና ጸበል ደግሞ ሰጠኝ። ያን ጸበል ሰጠኝ ታውከ ግን ሆዲያ እየተቃጠለ ነው። ከዛ ወደ ጓደኛዬ ያ ልጅ የሚያውቀኝ 22 ሚል ሆስፒታል አለ ጎላጎር ወድና እዛ ወጥቶ ወዲ ኦፕሬሽን ሊወሲ ውዝዋዜ ያተለተለኛል። ለሱ ተደውሎለት በታውቂያ ላይ ተደውሎለት እንደዚህ ሲል በቃ እዛ እንዳታስቀድሉት በቃ ይምጣ ወደ እኔ ሲል ኦፕሬሽን ልትሆን ነበር። ግን ወዲ ሊቀደር ነበር ሊቀደርስን የሚስፋርም የጠፋውና እዛ እሱ እንዳቀዱትና ወደ እኔ ይምጣችሁ ወደ እሱ መጣ ይዞኝ ሄዱ። ከዛ ሚኒሊክ ሚኒሊክ እጅ በቃ እያሳበደኝ ነው። በቃ ሊቀይሩኝ እያሰበ ወደ በሽንት ቤት ወደ የሚያሯሩጠኝ እዛ መጨረሻ ላይ ላብራቶሪ ተወሰድኩ። ላብራቶሪ ተወሰደ ምን በሽታ ዶክተር የለም ተባለ። ላብራቶሪ ሳይንቲስት ሙሉ ሽንፈን ሙሉ ወሰደኝ የለም ተባለ። ከዛ ዝም ብሎ ግሉኮስ ማለት እንትኑ እሱን ሰጡኝ። እሱን ብሎ ዝም ብሎ ሰጡኝ። ከዛ መጨረሻ ላይ አንጨርሼ ወደ ቤት ወርኩ። ከዛ በቃ ጀዘብኩ። በቃ ጅዝብ የሆነ ማቶዚ ጀዘባ አይሞሬ በቃ መሳት ጀመረ። አላስተውስ ያ አውጣ አቡነ ወስተኛ ምናምን ነገር። ከዛ መጨረሻ ላይ ተነስቼ ጊዮርጊስ አለዛቸው ጸበሉ ስጠጣ ወደው አረንጓዴ የመሰለ ይሆናልና ወደታች አለኝና በቃ ዘውዲ ጨዋታው ተጀመረ። ከሐሙም ከዘው ያሳብደኝና አይጀራጋ መንገድ ላይ በራን ፋቁጭ ጸበል ስጠይ ብዬ አጣን ቀን ማለት ነው። እንዴ ያሳብደኝ ማለት ነው። አዎ ያሳብደኝ ስለዛ በቃ ሰውነቴ እያለቀ ምናምን በቃ የሆነ ሰው ፊት የተቀየረ ሌላ ሰው ሆኖ መንገድ ላይ ያወሱ ነው። ይሄ ፈንድቃን ሰራው አይደለም ያለው የሚከራከሩ ቢኖር ከዛ መጨረሻ ላይ በቃ ቃልኩ ራስ መሳለቅ ከዛ ውጭ ማድረግ ጀመርኩ። ወደ ስራ ለስራ በዛ በውዝዋዜው ማን አይፈልገኝ ምናምን ነገር እዛ መጨረሻ ላይ ለሁለት ዓመት ምኝታ ተሰቃለ። ከዛ በየቤት ክርስቲያን ጓደኞቼ እያስቸግኩ ከዛ መጨረሻ አንድ ተወዛዋዥ ያለው ውጭ ያለው ጓደኛዬ ያለ በጣም እግዚአብሔር ነው ከተስነገ አየኔት ነው ያለው ደህና ነው ብሎ የት ነው እንዴ ነው የሚፈልጋን ምናምን ሲል አይሱ ቤት የለው ውጭ ነው እየኖራለሁ እና ቤት ኪራይ ሲሉ በቃ የሶስት ወር ፈልጉና ነገሩኝ። የሶስት ወራት እስከ 3000 ፈልጉና ነገሩኝ አለ። ከዛ 2000 ዓመተ ምህረት ተቆር ዘጋለሱ ወደው የ9 ወር ዘጋልኝ እያልኩ እስካሁን ለሁለት ዓመት ከፈለኝ። ምግብ ምናምን ደግሞ ምግቦች ምናምን ወይ ስራ እንደርቃ ያለው በቃ እዛም ጓደኞቼ እየከፈልኩ ምናምን ይሄ በጣም ያስተዳለጥ ማለት ነው። ሰው ራሱ ሰለችኝ። አሁን በጣም ያስተላል። አዎ ማለት ጌትሽ ማሞ ጋርም ሰርተሃልና የሆነ ቪዲዮ አለና ብዙ ሰው ጠፋ ምናምን ልጅ ምናምን ይባላል። በጣም ብዙ ሰዎች አሉ እንገለላ መኪና አቁሞ ከስተመር የሚያውቀው ብዙ ከስተመር ምን ነው ምናምን ይሉኛል። ዝም ብዬ ቸክ ማላረጋችሁ በቃ አይሙሬ ያሬ ብቻዬን ነው የማወራ። አንድ የሆነ ሰው ምን ነው ባለው ብቻ ነው የምታወራው ምናምን ብሎ አንዴ እንደ ልቤ ማንደሷል። እሷ ጋር ጀመሩ ዝም እያሰረ ግን እሷ ጋር ስራ ሲጀምር እንቅልፍ ነው የሚለቅልኝ። እንቅልፍ ቤት የሚለቅ ዱካ መጥተልሽ ከዛ ልጅ በቃ ጥሩ አይደለም ብሎ አንድ ያነ አንተ መንገድ ላይ አግኝቼ ሚስቴ አዝና እናም ብሎ እዛ ብቻ እንትን አለኝ ትሪት አለኝ። አዎ እና እንደዚህ ነው እንጃቱም ከዛ በጣም መጨረሻ በሁለት ዓመት ምን እንደዛ አደረገው። ከዛ ጸበልን አለብን ነበረ ከዛ የሆነ ሳለ የሆነ ችና የምትባል ተወዛዋዥ ተወቶት መሰራ እሷ ነች የሆነ ገዳም
በራሷ ስፖንሰር ምስር ምልክ ሙስሊም ሰላ ቅባቅዱስ መሬት ልሰጥልህ እዛ ላከች። እዛ ሰር ነው አይኔ መገለጥ ጀመረ ወደ ገዳም እሱን ተከታተና እዛ ደግሞ ፍቅር የሚጣቸው ዛው ዲረጋት እሱ ደግሞ ዘብር ላከ ዘብር ገበየ በራሶች ከዛ ደግሞ ይያለው ደግሞ ሰሚነሽ ኪዳን እነሱ ጉራማረን ዳኒ ያሰለጠኝ እንደ አባብል እንደ አሰልጣኝ ሁሉ ነው የሚከባከበ አብረው የሰሩነ ፍሬዘር ይባቸው ተወዛዋዥ አለ ብርሃነ ፍሬዘር በጣም የሚገርም ልጅ ሀቤቱም ራሱ ምን እንደዛ ጎዳና እያደረኩ ሀቤቱ ራሱ ቢያስተኛኛ አንዳንዴ ጎዳና ሞተ ነበር ጎዳና ታርፍ ነበር ጎዳና አለ የታመኑ ጊዜ ማቸው ስለማሰራ ማለት ሰላም በቃ የሞሬ ዲጂ የሚያደርግ በቃ ማያቀኝ ሰው ራሱ ፊት ሁላ ሌላ ነበር በቃ የሆነ እንዲህ ነበር እንዴት የማንም ምኖረው ተሸፈለ ነበር ሰው እንደ ታም ይቃ ዳውዱ ግሬ ሁላ እና አሁንስ እንዴት ነው የምትኖረው ታዲያ አሁን ቤት ኪራይ ያሉት ነው አሁን እያገዘኝ ያለው ግን ምንድነው አሁን ስራ መስራት ፈልጋለሁ ስራ ለሰራ ሰግን አያሰራኛል ይሄ ምንድነው አይኔ ላይ ባብ ይታየኝ አይኔ ላይ አውሬ ባብ እንደ ዘንዶ ይመጣና አሁንም አለ አሁን ይታያል አሁን አለ ማርያም አሁን እግዚአብሔር በስማው ማርያም አሁንም ይታየኝ እና ወደ ስራ ሰድ በቃ መንገድ ላይ መልሳለሁ ደውለው ለና ስራ ባርጊ ምናምን ስለ ሰውነቴ እንቀጣቀጣም ወደዛ ስራ ልገባ ሰውነቴ እንቀጣንጊ ባይሰማ መለሳለሁ ማንኛቸውም ስራውን አንድ ዳኒ ባለ ያሰለጠነ በጣም እንደወድም እንዳውቁታው ሶስት ፊከር እና እንትን አሱዳ ለሰራ ፈልጌና ይለኛል ቀጥሮኝ ግን ወደ እሱ ሰው ይመለሳል ምን ጋር ሰውነቴ እንቀጣቀጣ አቤት ቁጭ ብዬ አይሙሬ ይዛጋል አዛ ሲጠርብኝ ምናምን የሆነ ብር ወይ ለምግብ አንሳታ ጓደኞች ደውና ይሄን በቃ ምናምን ስራቸው እነሱም አሁን እያሰለቹ በቃ አሁን ስራ ያሰራህም ስራ ልሰራ ስትል ነው ይመጣብሃል ይመጣል ስራም ስትሄድ የሆነ መድረክ ስትጠራ በቃ መድረክ ላይ ምንም ነገር ስታረግ ዳንተ የሚጠቅም ነገር ስታረግ ይመጣብሃል እንትን አይልም ቀን ስራ ለሰራ ራሱ ቀን ስራ ሞክሬ ነበር ግን የሆነ ሰው ወይ ፍዝዝ ያደርገኛል ወይ የሆነ ነገር መጥቶ ከችልብኛል በቃ ወደ ያስጠላኛል ወደ ቤት ነው ማለት ስራ ተጠርተህ ወደ ስራው ስትሄድ ይመጣብሃል ይመለሳል ምን ገለ በቃ ዝግት አድርጎ በቃ ይገላ አይሞሪ ያጠናነቅና ወደ ቤት ልብስ ልጅም ማለት እንዴት ነው የሚሰማ ማለት ሲመጣ እንዴት ነው የሚያረጋት በቃ ይመጣል ሰውነቴን ያንቀጣቅጠኛል ይሄ ጥርሴን ይረገጠኛል ጥርሴ ያለ እንደ እርግጫ ይረገጠኝና እዚህ ፍንጫዬ እዚህና እዚህ ነው የሚይዘኝ እንዲያርጉ የሁለቱ እንዲያርጉ ይዘኛል ከዛ በቃ እዚህ ልቤን ይዘኛል ከዛ መለሳም እዚህ በቃ ሰውነቴን ይንቀጣቀጣል ሰው ሲያናግረኝ የራሱ ሰው ሲያናግረኝ ሰውነቴ ለሰላሳ ሰውነቴ ቀጥቅጦ አላወራውም ይመስላል አሁን አንደኛ በጣም ለፍቻለሁ ውዝዋዜ በጣም ለመለወጥ መብርሃን ምን ያክል ስንት አመት ሰርታል ውዝዋዜ 2003 አካባቢ ጀመርኩት ኮሮናው ድረስ ሰራው ኮሮና ሲገባ ግን በጣም የጀመረ ኮሮናው የገባ ጊዜ ነው በቃ ሰውነቴ መንቀጥ ፍራት ማሰማት ልቤ ድንግድንግ ተናል በቃ ሰውነቴ መንቀጥ ነው እዛ ነው የጀመረኝ በቃ መጨነቅ ጭንቀት የሚለቅልኝ ብዙ ነገር ቆይ አሁን አንተ የምትፈልገው ምንድነው ማለት ምናልባት ተመልካቾች አይተውት ማገዝ የሚፈልግ ሰው ካለ አንተ አሁን በጣም ይሄ እንደው ተወዛኝ ሀቡ በጣም ብዙ ማማቃቸው እኔ ፎቶ የሚሰሩ ጓደኞች ቢሮው ተራብር ነበር ቴዲ ነጌች ሾዋ ጓደኞች ናቸው ምንድነው ብዙ ሰዎች በጣም ያውቁኛል እንኳን ተወዛኝ ከስተመር ብዙ ሰዎች እንኳን ሌላ ነገር እና እኔ ውዝዋዜ ሳልጀምር ማዳይዝ ዳኒ ሉሉ አንተላ አሜሪካ አለ እሱ ራሱ በጣም ይወደኝ ምንድነው አሁን የፈልገው ውዝዋዜ ባለወዛወዘው እንኳን በቃ ይሄ በሽታ ይለቆኝ ማንኛቸውን ስራ ሰርቼ ህይወቴን በላይፍን ማወቅ ፈልጋለሁ ማንኛውም ስራ እንዲፈጠርልህ ትሰራለህ ማለት ነው ውዝዋዜ ብቻ ሳይሆን ስራ ራሴ ፈጥሬ እሰራለሁ ምክንያቱም ማንኛቸው ዌተር ማስተናገድ ይችላሉ ቀን ስራ ልሰራ እችላለሁ በቃ ብዙ ነው ወይ ላም ጫማ ልስሩ መጣሁ ግን ያንን ልስራ ይሄ ነገር አላሰራኝም ግን አሁን ምንድነው ፈልግ ይሄ ነገር እንዲለቀቅ ይሄ ነገር አለቀቀኝ ግድ ውዝዋዜ ነው ወደዋለሁ ከክፍለ ሀገር ከሀገሬ የመጣው ከክፍለ ሀገር ራያ ቆቦ ላም እየጣበኩ ነው አብዮትን አይቼ ነው የመጣው አብዮት ጀመረ ማለት እንደዚህ ልጅ መሆን አለብኝ ብዬ ነው ላም ቀን ጫካ እየጣበኩ ማታ ላሞች አስገብቼ ማታ ቆቦ ውስጥ ሻይ እየጠጣው ክልብ የሱ ነበር ማየው እንግዲህ አጋጣሚ ይሄን ቪዲዮ አይቶት ደግሞ እሱ ሊያግዝም ይችላል አይታወቅም እግዚአብሔር ያጋና እሱን አይቼ ነው የመጣው ግን መጥቼ እዚህ ገርጂ ጊዮርጊስ ጭጨ ሆኜ መቃብር ቆፈረቆቅ ይሄን ብዙ ወሳጅ መቃብር ቆፍሬያለሁ መቃብር ገርጂ ጊዮርጊስ ማርያም እግዚአብሔር በቃ ስራ የዛ ጊዜ ወደ እንደመጣው አልተሳካለ ወደዛ ለመግባት ካለም ስራ እዚህ ቤተሰብ እንደም ምናምን ነገሮች እና
ገርጂ ጎርስ መቃብር እየቆፈሩ የተከፈለ ማለት ነው። ደሞዝ እዛ በ2002 ነው አካባቢ ነው እና ደሞዝ 250 ነው በወር የሚከፈለኝ። ከዛ ግን ምንድነው ትንሽ ነኝ ለጠዛ ጊዜ እንደዚህ ያለ በገንዘብ ሬሳ ሲመጣ ቀደዋለሁ እየፈራሁ ከዚያ ሲያልቅ ተቀብሮ ሲመጣ ነበር መጣ አዛ ልጁ የልጅ እየሰራ አይደለም ምናምን ብለውኝ ተባረኩ። ከዛ በዛ ቀበሌ ምናምን ክሬት አለ ዝም ብዬ መጀመር በዛ እየተሸከምኩ ወዛደር እየተሸከምኩ ምናምን ነገር ቀበሌ ጀመርኩ ምናምን። ከዛ ያው ሰርከስ ኢትዮጵያ ያለ ላምበረት ከዛ ደግሞ ጀመርኩ። ከዛ ደግሞ እዛ ለመግባት ብዙ ፈተኑ ግን አለፍኩኝ እያልኩ ከዛ ደግሞ እዛ ስፈተን ነው እዛ አሁን ያልኩ እኔ ዳንፍሬ ባይባል ቡድን ነበር ዳንፍሬ ማለት እነሱ እዛ ሰርከስ ይሰሩ ነበር ልጆች እነሱ ናቸው ወደ ዳንፍሬ ባይ ይዘው ሄዱ። ዳኒ ባይ ያገናኙ ግን በጣም ምርጥ ቤተሰቦችን ያገኙ እንደ ወንድም እንደ አጎትም እንደ ብዙ ነገር ሆነው እነሱ ናቸው። ከዚህ ክለብ ላይ ሰርተሃል ማለት ነው ብዙ የተለያዩ እንትኖች ላይ። አዎ ተመስገን ጋር ሰዎች ተመስገን ተወዛሉ እሱ ጋር አብሬ በጣም ዶቴ ደስ ያለ ነገር እሱ ጋር በመስራት የተገኘ ሚኒሌም አዳራሽ ሰርቻለሁ። አለም ውዲ አንዴ 150 ነው መድረስ ሰርተን 5 ሸልሞናል። ኦኬ እዛም ተሳትፌያለሁ። ተመስገን ጋር በትንሹ 1 2 3 4 5 መድረስ ሰርቻለሁ። ተመስገንም እየደወለ አሁን አይዞ በርታ ምናምን ይለኛል። ስለዚህ አሁን ሄደህ ያው እኔ ትልቅ እንትን ነው ብዬ ማስበው ጸበል ነው ብዬ አስባለሁ። ጸበል ሄዶ ለመጠመቅ ደግሞ ያው ያንተ ቢዝነስ ያስፈልጋል። በዚህ ስራ ላይ እንኳን ሰው እየሰራም እንኳን ይከብዳል ኑሮ አሁን ላይ እና እንግዲህ እግዚአብሔር ብሎ ደግሞ ቤተሰቦች ሊያግዙ ስለሚችሉ አንተ አይዞ በደንብ ጸልይ። ረመዳን ነው እሱ ነው ፈጣሪ ነው ያደረገኝ። እግዚአብሔር አጥራቅ ሁሉም የሁሉም መፍትሄ እግዚአብሔር ነው። ሰው ብዙ ነገር ሊያስብ ይችላል። ሰው ብዙ ነገር እንትን ሊል ይችላል። እግዚአብሔርን በደንብ ፈጣሪ አሳይቶኛል። በፊት እንደዚህ ራሴን አላውቅም። አሁን ግን ያን የሚቀይረኝ ትቶኛል። በየገዳም ግን እንድነው አሁን እባቡ ነው እንዲያን አሁን ብዙ ገዳሙ ዘረሳሚኔ ሰውራት እግዚአብሔር ይመስገን። አሁን ግን ምንድነው አሁን እንዲያለ ይሄ እባቡ ነው እሱ ነው አልፋታኛል። ይሄ ቢለቅልኝ ደግሞ ነገሮች ይስተካከሉ። እስቲ እንግዲህ በእግዚአብሔር ፍቃድ ደግሞ እሱን በጸበል ብለህ ጠንከር ብለህ መጠንከር ያስፈልጋል። አዎ እንትን አድርጉ። እንግዲህ ቤተሰቦች እንደሰማችሁት ነው ወንድማችን ድኖ ራሱን አስተካክሎ ራሱ ተመልሶለት ማለት ህመሙ ለቆት ስራ መስራት ይፈልጋል እና ሁላችንም እናግዘው። ይህ ቪዲዮ ሸር አድርጉት፣ ለሁሉም ሰው ሸር አድርጉት፣ ለሁሉም ይድረስ። አመሰግናለሁ። መልካም